ሰልማን ሚስቱንና ልጆቹን ለዑምራ ጉዞ ይዞ ሄደ። ወደ ኋላ በቀረችው ትንሽ ዓለም ውስጥ ግን አሮጊት እናቱ ዙለይካ በምኞትና በጉጉት በተሞላ እይታ በሩን እየተመለከተች ቀረች። በልቧ ውስጥ ያለችው ብቸኛ ምኞት ልጄ አንድ ቀን እኔንም ወደ አላህ ቤት ካዕባ ቢወስደኝ የሚል ነበር። ነገር ግን ልጇ እንደሄደ ወዲያው ቤቱ ውስጥ ረሃብ ገባ። ዙለይካ ለሁለት ጊዜ ጉርስ የሚሆን እንጀራ ለማግኘት ስትል ተገዳ በሰፈር ሰዎች ቤት ውስጥ ስራ መስራት ጀመረች። የሰፈር ሰዎችም እናት የራባት የሚደረግ ዑምራ ምን ፋይዳ አለው በማለት እርስ በርሳቸው ይንሾካሾኩ ጀመር። ከተወሰነ ጊዜ በኋላ ሰልማን ከዑምራ ተመለሰ። እጆቹ በስጦታዎች ተሞልተው ነበር። በኩራትም ወደ እያንዳንዱ ቤት እየሄደ ዑምራ አድርጌ መጣሁ ይል ጀመር። አንድ ቀን ግን እናቱ ዙለይካ ተግታ ወደምትሰራበት ያቺው ሰፈር ደረሰ። ስጦታዎቹን እያሳየ ሳለ ዙለይካ በሚንቀጠቀጥ ድምፅ ይህ ለኔ ነው ብላ ጠየቀች። ይህ ታሪክ ሚስቱንና ልጆቹን ይዞ እናቱን ግን ትቶ ወደ ዑምራ ስለሄደው ሰልማንና መጨረሻው እንዲሁም እናቱ መጨረሻ ላይ ምን እንደገጠማት የሚነግረን ታሪክ ነው። ወደ ታሪኩ ከመግባታችን በፊት ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን ስንል እንጠይቃለን። ሰልማን ከጉዞ በፊት ለሁሉም የዑምራ ትኬት እያሳየ ለዑምራ እየሄድኩ ነው እያለ ሲናገር ዙለይካ በሚንቀጠቀጥ ድምፅ ልጄ የሁሉንም ትኬት እያሳየህ ነው፣ የኔ ትኬትስ የት አለ ብላ ጠየቀችው። ያኔ ሰልማን መልስ ከመስጠቱ በፊት ሚስቱ በቁጣና በክፋት እንዲህ አለች። እማማ የእርስዎ ትኬት የለም፣ እኛ ከቤተሰባችን ጋር ነው ለዑምራ የምንሄደው። እርስዎ ከዚህ ውስጥ የሉበትም። ለእርስዎ የሚሆን በቂ ገንዘብ አልነበረንም። አላህ ካለ ሌላ ጊዜ ይሄዳሉ። አሁን ግን እኛ ማለትም እኔና ሰልማንና ልጆቻችን ብቻ ነን የምንሄደው። እርስዎ የቤተሰባችን አካል አይደሉም። ይህንን የሰማችው ዙለይካ አይኖቿ በእንባ ተሞሉ። በዝምታ በክፍሉ ውስጥ ያረጀ አልጋዋ ላይ ተኛች። ከጥቂት ደቂቃዎች በፊት ሰልማን ሁላችንም ለዑምራ ልንሄድ ነው ሲል ምንኛ ተደስታ ነበር። ደስታዋ የበረታ ከመሆኑ የተነሳ ልጇ ክፍል ድረስ ተከትለው ሂዳ ነበር። ነገር ግን እዚያ ስትደርስ የልጇ ቤተሰብ እንዳልሆነች ተረዳች። ቤተሰብ ማለት ሚስትና ልጆች ብቻ ሆኑ። የምራቷ ንግግርና የልጇ ዝምታ ልቧን ሰነጠቀው። ስቅስቅ ብላ እያለቀሰች ወደ አላህ ተማጸነች። ያ አላህ ቤትህን ለማየት ብቁ አይደለሁም። ልጄ እኔን እንደ ቤተሰቡ ለመቁጠር ፈቃደኛ አይደለም። መውሰድ ባይችል እንኳን ቢያንስ እንዲህ ባያዋርደኝ አንተ የሆነ ሰበብ አድርግልኝ። ሰልማን እናቱ እያለቀሰች ከክፍል ስትወጣ ቢያይም ተከትሏት አልሄደም ወይም አላጽናናትም። ዑምራ ሊወስዳት ባይችል እንኳን ቢያንስ እናትም የቤተሰብ አካል ናት ብሎ ሚስቱን መገሰጽ ይችል ነበር። ዙለይካ እያለቀሰች እንቅልፍ ወሰዳት። ጠዋት ስትነቃ እንደተለመደው የቤት ውስጥ ስራዋን ጀመረች። የሌሊቱን ንግግር ከጭንቅላቷ የጠፋ ይመስል ነበር። በዚህ ዕድሜዋ ትዝታዋም አብሯት አልነበረም። ብዙ ነገሮችን ትረሳለች። ቢሆንም የቤቱ ስራ ሁሉ በእሷ ትከሻ ላይ ነበር። ምራቷ ልጆቹን እንኳን መያዝ ይከብዳታል። አልፎ አልፎ ምግብ ትሰራለች እንጂ የቀረውን ሁሉ ዙለይካ እየፈጋች ትከውነዋለች። ዛሬም ቁርስ አዘጋጅታ ስትጨርስ ሰልማን ወደ ኩሽና መጥቶ እማማ ቶሎ ቁርስ ስጭኝ፣ ለስራ እየረፈደብኝ ነው አላት። ሰዓቱን እያየ ሰሚና ሚስቱ ሌሊቱን ሙሉ ሕፃን ሲያለቅስ ስላደረች አሁን ገና እንቅልፍ ወሰዳት። ልቀሰቅሳት አልፈለኩም አላት። ዙለይካ በዝምታ ቁርሱን አቅርባለት ሻይ መጣር ጀመረች። ሰልማን በየቀኑ የሆነ ምክንያት ይደረድራል። ቀደም ሲል ግን ሰሚና ራሷ ቁርስ ትሰራ ነበር። አሁን ግን ረፈድ አድርጋ ትነሳለች። ቁርሷን እየበላችም እንቁላሉ አልተጠበሰም፣ ዳቦ ተቃጥሏል፣ ሻዩ ሱካር አነሰው እያለች እናቱን ታማረራለች። ዙለይካን ለማሰቃየት የምታገኘውን አጋጣሚ ሁሉ አታሳልፍም። የጠዋት ስራና ቁርስ ከጨረሰች በኋላ ዙለይካ በጣም ይደክማታል። ወቅቱ እየተቀየረ ስለነበር የክረምት ብርድ ብቅ ብቅ እያለ ነበር። ግቢው ውስጥ ያለው ፀሐይ ደስ የሚል ሙቀት ነበረው። ቀስ ብላ ግቢው ውስጥ አልጋውን ዘርግታ ጋደም አለች። ገና አረፍ ስትል ሰሚና ከክፍል ወጥታ ጭንቅላቷ ላይ ቆመች። አሮጊት እማማ ቁርስ ስጭኝ፣ በጣም ርቦኛል፣ ሌሊቱን እንቅልፍ አልወሰደኝም። መነሳት ባልፈልግም ረሃቡ አላስቆመኝ አለችና ጥግ ላይ ወዳለ ወንበር ሄደች። ዙለይካ በደከመ ሰውነት ከአልጋዋ ተነስታ ኩሽና ገባች። ለምራቷ ቁርስ አቅርባ ሻይ አፈላች። በዚህ ዕድሜ ሙሉ ቤት የማስተዳደር እየከበዳት ቢመጣም ያለምንም ቅሬታ ትሰራለች። በልቧ ውስጥ ያለችው ብቸኛ ህመም በእርጅና ጊዜ የሰው መጠጊያ የገዛ ልጆቹ ናቸው። ምነው ልጄ መጠጊያዬ በሆነኝ የሚል ነበር። ቁርስ ከሰጠቻት በኋላ ወደ ሰሚና ቀረብ ብላ ልጄ መድኃኒቶች አልቀዋል፣ የቤት ውስጥ ምግብም እያለቀ ነው። እናንተ ለዑምራ ስትሄዱ እኔ እዚህ ብቻዬን እቀራለሁ።
ከመሄዳችሁ በፊት ቀለብ አስገቡልኝ፣ መድኃኒቶችንም ግዙልኝ አለች። ሰሚና ራሷን ነቀነቀች እንጂ በልቧ ሌላ ሐሳብ ነበራት። ዙለይካ ሰልማንን በቀጥታ ለማናገር እንደምትፈራ ስለምታውቅ እሺ አለች። በልቧ ግን ለቀለብና ለመድኃኒት ይህን ሁሉ ገንዘብ ለምን ይባክናል? ለዘመዶች ስጦታ መግዣ ያስፈልገናል፣ እነሱ ሲመለሱ ይደረጋል ብላ አሰበች። እምቢ አላለችውም። ዙለይካ ለሰልማን እንዳትናገር በመፍራት ነበር። ከጥቂት ቀናት በኋላ ዙለይካ ቆሻሻ ለመጣል ወደ ውጭ ስትወጣ ከአንዲት የሰፈር ሴት ጋር ተገናኘች። ሴትዮዋም ልጅሽ ለኡምራ ልሄድ ነው አሉ፣ አንቺን ግን አልያዘሽም፣ አንቺ እናቱ ነሽ፣ መጀመሪያ አንቺ መሄድ ነበረብሽ አለቻት። ዙለይካ ልቧን ይዛ ሰነዶቼ ስላልተሟሉ ነው እንጂ ሰልማን ሲመለስ ሁሉንም አስተካክሎ በሚቀጥለው ጊዜ ይዞኝ እንደሚሄድ ቃል ገብቶልኛል አለች። ሴትዮዋም ፈገግ ብላ ለሰልማን መርቃ አለፈች። ዙለይካ እያለቀሰች ወደ ቤት ተመለሰች። ለልጇ ያላት ፍቅር ቢጎዳትም ለማንም አላማረረችም። ልጄ እናቱን ትቶ ለኡምራ ሄደ ብትል ሰዎች አስተዳደጉ አልተሳካም እንደሚሉ ታውቅ ነበር። እናት ማለት ህመሟን በልቧ ይዛ ለልጇ የምትመርቅ ናት። ሰልማንና ቤተሰቡ የሚሄዱበት ቀን ደረሰ። ቤቱ በግርግር ተሞልቷል። ሻንጣዎች ይታሰራሉ። ዙለይካ ልጇ ወደ አላህ ቤት በመሄዱ ብትደሰትም እሷ ወደ ኋላ በመቅረቷ ግን አዝናለች። ካዕባን ማየት፣ ሽታውን የማሽተት ናፍቆት ነበራት። ሰልማን እናቱን አቅፎ ተሰናበታት። ዙለይካ እየሳቀች መረቀችው። ሰልማን እጇን ቢይዝም ቸኩሎ ነበር። መኪና ውጭ እየጠበቀው ስለነበር እያለቀሰች እያያት እናቱን ትቶ ወጣ። በሩ ሲዘጋ ቤቱ ጭር አለ። ዙለይካ ስቅስቅ ብላ አለቀሰች። የባሏን ናፍቆትና የእርጅና ምስኪንነት አሰበች። መድኃኒትና ቀለብ የሚሰጣት ሰው አልነበረም። ጥቂት ቀናት በነበረው ጥቂት ቀለብ አሳለፈች። ነገር ግን ቀስ በቀስ ሁሉም አለቀ። መድኃኒት ባለመውሰዷም ታመመች። ለሁለት ቀናት በረሃብ ካሳለፈች በኋላ በመጨረሻም ምርኩዟን ይዛ ወደ ጎረቤት ሄደች። ልጄ ሰውነቴ ዙሎ ምግብ መስራት አልቻልኩም፣ መድኃኒት እንድወስድ ትንሽ ምግብ ስጭኝ አለቻት። ጎረቤቷ ደግ ስለነበረች ምራቷን ጠርታ ምግብ አቀረበችላት። ዙለይካ ከሁለት ቀን በኋላ ሆዷ ሲጠግብ አላህን አመሰገነች። ጎረቤቷም እማማ በታመሙ ጊዜ እኛ ቤት ይምጡ፣ ምራቴ ምግብ ትሰጣወታለች አለቻት። ዙለይካ ግን በየቀኑ ሰው ቤት መሄድ አልፈለገችም። ገንዘብ ለማግኘት ሌላ ሰፈር ሄዳ ስራ መፈለግ ጀመረች። የልጇ ስም እንዳይጠፋም የራሷን ሰፈር ትታ ራቅ ያለ ቦታ ሄደች። በሁለት ቤቶች ውስጥ ስራ አገኘች። የገዛ ሰፈሯ ሰዎች ግን እውነቱን አወቁ። ይሄ ምን አይነት ምስኪን ልጅ ነው? እሱ ኡምራ ሄዶ እናቱ በሰው ቤት ትሰራለች። እንዲህ ያለው ኡምራ ተቀባይነት አለው ይሉ ነበር። ዙለይካ የምትሰራበት ቤት ባለቤቶች ልጅ የሌላቸው ባልና ሚስት ነበሩ። እሷም በጣም ወደዷት። አንድ ቀን ለጥቂት ቀናት እዚያው እንድታድር ጠየቋት። ለጎረቤቶቿ ዘመዶቼ ጋር ልሄድ ነው ብላ ነገረቻቸው። ሰልማን ከኡምራ ተመለሰ። እናቱን ቤቱ አላገኛትም። ጎረቤቱ ጋር ሄዶ ሲጠይቅ እናትህ ታማና ረቧት ነበር፣ ለሁለት ቀን በረሃብ ካሳለፈች በኋላ ዘመዶቿ ጋር ሄዳለች ብለው ነገሩት። ሰልማን ግን ብዙም ግድ አልሰጠውም። ወዲያው ስጦታዎችን ለዘመዶቹና ለጓደኞቹ በማደል ተጠመደ። በኩራትም ኡምራ አድርጌ መጣሁ እያለ ስጦታ ይሰጥ ጀመር። አንድ ቀን ወደሚወደው ባለጸጋ ጓደኛው ቤት ስጦታ ይዞ ሄደ። እዚያ ሲገባ ግን አይኖቹ በድንጋጤ ፈጠጡ። እናቱ ዙለይካ በንጹህ ልብስ አምራ ሶፋው ላይ ተቀምጣለች። የጓደኛው ሚስትና ጓደኛው እጆቿን ይዘው አብረዋት ተቀምጠዋል። ሰልማን እማማ እዚህ ምን ትሰሪያለሽ ብሎ ሲጠይቅ ጓደኛው በቁጣ እንዲህ አለው፣ ልታፍር ይገባል። አንተ ኡምራ ሄደህ እናትህ በሰው ቤት ስራ እየሰራች እንድትኖር አደረግ። ያለ እናት አገልግሎትና ክብር ምንም አይነት አምልኮ ወይም ዒባዳ ሙሉ አይሆንም። ሰልማን በጣም አፈረ። እማማ ለምን እንዲህ አደረግሽ? ወደ ቤት እንሄድ አላት። ዙለይካ ግን ራሷን ነቀነቀች። አይ ልጄ፣ እኔ እዚሁ እኖራለሁ። እነዚህ ሰዎች አንተ ያልሰጠኸኝን ፍቅር ሰጥተውኛል። አንተ የከለከልከኝንም የኡምራ ጉዞ አላህ በእነሱ በኩል ሰጥቶኛል። ሊወስዱኝ ቃል ገብተዋል። አሁን ልጆቼ እነዚህ ናቸው። ሰልማን በታላቅ እፍረት ወደ ቤቱ ተመለሰ። ዙለይካ ደግሞ አላህን ብቻዋን ስላልተዋት አመሰገነች። እናቱን የማያከብር ሰው አላህ በረከቱን ይናጥቀዋል። እናቱን የሚያከብር ግን ከአላህ ዘንድ ታላቅ ምንዳን ያገኛል። ከታሪኩ የምንረዳው ነገር ቢኖር ሃይማኖታዊ ተግባር ያለ ስነ ምግባር ዋጋ የለውም። ሰልማን ለኡምራ ለአምልኮ ወደ መካ መሄዱ መልካም ቢሆንም በእንግልትና በሐዘን የጣላት እናቱ ግን እውነተኛዋ የጀነት መግቢያ በር ነበረች። እሷን ችላ ብሎ የሚደረግ ማንኛውም መንፈሳዊ ጉዞ ትርጉም አይኖረውም።
ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።